ሰላም ውድ ዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው አጫጭር ስፖርታዊ መረጃዎቻችን እንደተለመደው ማንቸስተር ዩናይትድን የተመለከተ ትናንትና ማምሻውን የወጡ መረጃዎችን ወደ እናንተ ይዘን መጥተናል። እንደሚታወቀው አሰልጣኝ ሩበን አሞሪም በጣም ከፍተኛ የመባረር ጫና ውስጥ ሆነው እንግዲህ በማንቸስተር ዩናይትድ ቤት እየቀጠሉ ይገኛሉ። በቅርቡ እንግዲህ ከማንቸስተር ዩናይትድ ሊሰናበቱ ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ምንም እንኳን አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ሄራርኪዎች የመባረር ስጋት ባይገጥማቸውም ወይም ደግሞ ድጋፍ ቢሰጣቸውም ከሚዲያውና ከደጋፊው ከባድ የሚባል ጫና እያስተናገዱ ይገኛሉ። ስፔሻሊ በአጫወት መንገዳቸው ላይ ከፍተኛ ጥያቄ እየተነሳባቸው ይገኛል። ውድ አድማጮች ትናንትና ባደረስኳችሁ መረጃ የማንቸስተር ዩናይትድ ተጫዋቾች ሳይቀሩ እንግዲህ እንደ ዴይሊ ሜል ስፖርት ዘገባ ከሆነ የማንቸስተር ዩናይትድ ተጫዋቾች አሁን በአሰልጣኙ ያጫወት መንገድ ላይ እምነት እንደሌላቸውና አሰልጣኙ ፍልስፍናውን እስካልቀየረ ድረስ ውጤታማ ሊያደርጋቸው እንደማይችል እንዳመኑ በአሰልጣኙ ያጫወት መንገድና የማኔጅመንት መንገድ ላይ ጥያቄ እንዳላቸው እንግዲህ ትናንትና ዴይሊ ሜል ስፖርት ሰፋ ያለ መረጃ ሰርተዋል። ነገር ግን አሰልጣኝ ሩበን አሞሪም አሁንም ቢሆን በማንቸስተር ዩናይትድ የበላይ አካላት ይደገፋሉ፣ ድጋፍ አላቸው ተብሎ እየተገለጸ ይገኛል። የማንቸስተር ዩናይትዱ የከፊል ባለድርሻ ሰር ጂም ራትክሊፍ እንግዲህ የማንቸስተር ዩናይትድ ስፖርታዊ ጉዳዮችን ወይም ስፖርታዊ ኦፕሬሽኖችን ከግሌዘር ቤተሰቦች በኃላፊነት ከወሰዱ በኋላ በማንቸስተር ዩናይትድ እንግዲህ ስፖርታዊ ጉዳዮችን በተመለከተ ፈላጭ ቆራጭ ሆነው የሚገኙት እኚሁ እንግሊዛዊ ቢሊዮነር ባለሀብት ናቸው። የሳቸው እንግዲህ ከፍተኛ እምነትና ድጋፍ እንዳለው እየተዘገበ ይገኛል ማለት ነው። በአንጻሩ ደግሞ የእንግሊዝ ሚዲያዎች ከማንቸስተር ዩናይትድ አካባቢ አገኘ ነው የሚሉትን መረጃ እንግዲህ እያሾለኩ በጋዜጦቻቸው ላይ እንግዲህ ያተሙ ያወጡ ይገኛሉ። ትናንትና ማታ እንግዲህ ማንቸስተር ዩናይትድን በተመለከተ ምን አይነት መረጃዎች ወጡ ወደሚለው ሀሳብ ስንመጣ እንግዲህ አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ የአሰልጣኝነት ድርሻውን ወይም የአሰልጣኝነት ስራውን እንግዲህ ለማስቀጠል 3 ጨዋታዎች ብቻ ይቀሩታል ሲል ትናንትና ሚረር ስፖርት የተባለው ድረገጽ እንግዲህ ትናንት መረጃዎችን አጋርቷል ማለት ነው። እንደሚታወቀው ሚረር ስፖርት በነ ዘ አትሌቲክስ ሌቭል ወይም ደግሞ በነ ዴይሊ ሜል ስፖርት ሌቭል እጅግ በጣም ታማኝ የሚባል የመረጃ ምንጭ ባይሆንም ነገር ግን አንዳንድ መረጃዎችን በመልቀቅ ታማኝነትን ያተረፈ ጋዜጣ ነው። እንደ ሚረር ስፖርት ዘገባ ከሆነ አሰልጣኝ ሩበን አሞሪም ስራውን ለማዳን 3 ጨዋታዎች ብቻ ከፊቱ ይቀሩታል። እነኛ 3 ጨዋታዎች ላይ ውጤት ማስመዝገብ የሚችል ከሆነ ይቀጥላል፣ ካልሆነ ግን በእነኛ 3 ጨዋታዎች ላይ የሚያስመዘግበው በቀጣዮቹ በሚያደርጋቸው 3 የፕሪሚየር ሊግ ጨዋታዎች ላይ በሚያስመዘግበው ውጤት እንግዲህ ተመስርቶ የመባረር አደጋ እንደተጋረጠበት የሚያመለክት መረጃ ነው። እንግዲህ ትናንትና ዴይሊ ሜል ስፖርት ሚረር ፉትቦል ይህን መረጃ የዘገበው ማለት ነው። ሚረር ፉትቦል እንግዲህ አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ ኃላፊነቱን የሚለቅ ከሆነ ማንቸስተር ዩናይትድ በቀጣይነት የትኛውን አሰልጣኝ ለቡድኑ ኃላፊ አድርጎ ይሾማል የሚለውን ዝርዝር ሀሳብ እንግዲህ ሰፋ ባለ መንገድ ተንትኖታል ማለት ነው። ስለዚህ የተለያዩ አቋማሪ ድርጅቶች አሁንም ቢሆን አሰልጣኝ ሩበን አሞሪም ይባረራል በሚል ጉዳይ ላይ ከፍተኛ ኦድ በመስጠት እንግዲህ ቁማራቸውን እያቋመሩ ይገኛሉ ማለት ነው። እንዲሁም አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን የሚለቅ ከሆነ ደግሞ እሱን ሊተኩ የሚችሉ አሰልጣኞች ስማቸውን ሊስት አውት በማድረግ እንግዲህ የተለያዩ ኦዶችን በመስጠት እያፎካከሩ ይገኛሉ። ስለዚህ እነዚህ አቋማሪ ድርጅቶች እንግዲህ እነኚህ ቢቲንግ ተቋማት ያለ ምክንያት እንደዚህ አይነት ነገሮችን አይሰሩም። ምክንያቱም በእያንዳንዱ ክለብ ውስጥ በጣም የውስጥ መረጃ የሚሰጣቸው ገንዘብ እየከፈሉ መረጃ የሚያሾልኩላቸው እንዲሁም ደግሞ እነሱ እንግዲህ ለዛ ማህበረሰብ ወይም ደግሞ ቁማር ለሚጫወተው ለሚያቋምረው ማህበረሰብ የተለያዩ ኦዶችን ለመስጠት እንዲያገለግላቸው መጀመሪያ መረጃዎችን ጋዘር ያደርጋሉ ከተለያዩ ክለቦች። ከዛ በሰሙት መረጃ ላይ ዲፔንድ ሆኖ ነው ኦዶችን እየሰጡ ያንን የቤቲንግ ስራቸውን የሚያካሂዱት ማለት ነው። ስለዚህ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ይለቃል በሚለው ጉዳይ ላይ እንግዲህ የማቋመር ስራቸውን ሲሰሩ ከፍተኛ ኦድ ነው የሰጡት ማለት ነው። ስለዚህ አሰልጣኝ ሩበን አሞሪም የመልቀቁ ነገር በጣም
እርግጥ ስለሆነ የተሰጠ ኦድ ዝቅተኛ ነው። ስለዚህ ያንን እንግዲህ ከፍተኛ ኦድ ከተሰጠው አንድ ነገር የመሆን ፕሮባቢሊቲው አነስተኛ ነው ማለት ነው። ዝቅተኛ ኦድ ከተሰጠው ደግሞ የመሆን እድሉ በጣም ከፍተኛ ነው። ስለዚህ አሰልጣኝ ሩበን አሞሪም ይባረራል የሚለው ዜና አሁን ከፍተኛ ሆኖ እየተሰማ ይገኛል ማለት ነው። አሰልጣኝ ሩበን አሞሪም ዩናይትድን የሚለቅ ከሆነ እንደ ሚረር ፉትቦል ዘገባ ከሆነ እንግዲህ ማንቸስተር ዩናይትድ ሊስት አውት ያደረጋቸው 5 የአሰልጣኞች ዝርዝር ይፋ ተደርጓል ማለት ነው። በመጀመሪያ ደረጃ ላይ የተቀመጠው እንግዲህ የፓላሱ አለቃ ኦሊቨር ግላስነር እንግዲህ በቀዳሚነት ማንቸስተር ዩናይትድን ከአሞሪም በመቀጠል ይረከባሉ ተብለው የተጠበቁት አሰልጣኝ ናቸው። እንደሚታወቀው እኛ አሰልጣኝ በፓላስ ቤት በዛ ባለው ጠባብ ስኳድና ባለው ጠባብ ባጀት ጥሩ ቡድን ሰርተው ፓላስን ወደ አውሮፓ ውድድሮች መልሰውታል። እንዲሁም ደግሞ ከማንቸስተር እንግዲህ ሲቲ ጋር አንገት ለአንገት ተናንቀው የኤፍኤ ካፕ ዋንጫን ወስደዋል። እንዲሁም በዚህ አመት መጀመሪያ ላይ በማህበረሰብ ዋንጫ ወይም በኮሚኒቲ ሺልድ ውድድር ላይ ከሊቨርፑል ጋር ተጫውተው እንግዲህ የኮሚኒቲ ሺልድ ዋንጫን ያነሱ አሰልጣኝ ናቸው። እኚህ አሰልጣኝ እንግዲህ በጣም ጥሩ የሚባል ቡድን ገንብተዋል በፓላስ ቤት። ስለዚህ ይሄ በፓላስ ቤት የሰሩት መልካም ስራ በሌሎች ትላልቅ ክለቦች እንዲፈለጉ ካደረጓቸው ምክንያቶች መካከል አንዱ ናቸው ማለት ነው። ምንም እንኳን ማንቸስተር ዩናይትድን ባይዙም እንኳን አንድ ሌላ ትልቅ ክለብ የማሰልጠን ትልቅ እድል እንዳላቸው እየተዘገበ ይገኛል። ስለዚህ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ኃላፊነቱ የሚነሳ ከሆነ በቀዳሚነት ለዚህ ቦታ የታጩት እንግዲህ የፓላሱ አሰልጣኝ ኦሊቨር ግላስነር ይገኙበታል ማለት ነው። ከዛ በመቀጠል እንግዲህ የፉልሃሙ አለቃ ማርኮ ሲልቫ በሁለተኛነት ተቀምጠዋል። የቦርንማውዙ አሰልጣኝ አዶኒ ኢራዮላ እንግዲህ በሶስተኛ ደረጃነት ተቀምጠዋል። የቀድሞው የቼልሲና የቶተንሃም እንዲሁም የፒኤስጂ አሰልጣኝ የነበረው ማውሪሲዮ ፖቼቲኖ እንግዲህ በአራተኛ ደረጃ ተቀምጧል። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ የነበረው እንግዲህ ጋሬት ሳውዝጌት ስፔሻሊ የአሰልጣኝ ከሰር ጂም ራትክሊፍ ጋር በጣም የቀረበ ወዳጅነት አለው ተብሎ ይነገርለታል። ጋሬት ሳውዝጌትም ዩናይትድን ሊረከብ ይችላል ተብሎ ከሚጠበቁ ሊስት አውት ከተደረጉ የአሰልጣኞች ዝርዝር ውስጥ እንግዲህ ስሙ ተካቷል ማለት ነው። ነገር ግን እንደ አቋማሪ ድርጅቶቹ ከሆነ በጣም ዝቅተኛ ኦድ የተሰጣቸው ኦሊቨር ግላስነር ናቸው። እነኚህ ኦሊቨር ግላስነር ዝቅተኛ ኦድ አገኙ ማለት እንግዲህ የማንቸስተር ዩናይትድ አሰልጣኝ የመሆን እድላቸው እጅግ በጣም ሰፊ ነው ማለት ነው። ስለዚህ ዩናይትድ ከአሰልጣኝ ሩበን አሞሪም ፊቱን አዙሮ ሌላ አሰልጣኝ ለመቅጠር የሚንቀሳቀስ ከሆነ በማርኬቱ ላይ ካሉት ምርጥ አሰልጣኞች መካከል ፕሪሚየር ሊጉን ከለመዱ የፕሪሚየር ሊጉን ፉትቦል በሚገባ ከተረዱ አሰልጣኞች መካከል በቀዳሚነት የሚጠቀሰው ስማቸው ኦሊቨር ግላስነር ናቸው። ስለዚህ ኦሊቨር ግላስነር ዝቅተኛውን ኦድ አግኝተዋል። ከዛ በመቀጠል ማርኮ ሲልቫና አዶኒ ኢራዮላ እንዲህ አይነት ዝቅተኛ ኦድ አግኝተዋል። ጋሬት ሳውዝጌትና ማውሪሲዮ ፖቼቲኖ እንግዲህ የማንቸስተር ዩናይትድ አሰልጣኝ ለመሆን ትንሽ ሬታቸው ወይም ደግሞ የመሆን እድላቸው አነስተኛ ስለሆነ ከፍ ያለ ኦድ እንግዲህ አግኝተዋል ማለት ነው። ነገር ግን ዩናይትዶች ከነዚህ ከአምስት አሰልጣኞች መካከል አንዱን ከአሰልጣኝ ሩበን አሞሪም ስንብት በኋላ ሊቀጥሩ ይችላሉ የሚል እምነት እንዳላቸው እንግዲህ ሚረር ስፖርቶች ትናንት ከማንቸስተር ዩናይትድ አካባቢ አገኘ ነው ያሉትን መረጃ ለማጋራት ችለዋል ማለት ነው። እንዲሁም ትናንትና ሜል ስፖርት እንግዲህ በተደጋጋሚ ሰሞኑን ዩናይትድን በተመለከተ ሜል ስፖርቶች መረጃዎችን ያወጣሉ። እንደ ዴሊ ሜል ስፖርት ዘገባ ከሆነ እንግዲህ ክሪስ ዊለር የሚባል ማንቸስተር ዩናይትድ ላይ ቤዝ አድርጎ የዩናይትድ መረጃዎች ለዴሊ ሜል ስፖርት የሚያቀብልና ዘገባዎች የሚሰራ አንድ ጋዜጠኛ አለ። ይሄ ጋዜጠኛ እንግዲህ ዊለር ይባላል። እንግዲህ ይሄ አሁን እንደ ዊለር ዘገባ ከሆነ ማንቸስተር ዩናይትድ ሩበን አሞሪምን የሚያባረር ወይም የሚያሰናብት ከሆነ በካሳ መልክ ለዚህ ለፖርቹጋላዊ አሰልጣኝ ስንት ገንዘብ ይከፍላል ተብሎ እንግዲህ ጥያቄዎችን ጠይቆ በዚህ ጉዳይ ላይ እንግዲህ ያገኘሁት ያለው መረጃ ሜል ስፖርት አጋርቶናል ማለት ነው። እንደ ክሪስ ዊለር ዘገባ ከሆነ የዴሊ ሜል ስፖርቱ ክሪስ ዊለር በተደጋጋሚ የማንቸስተር ዩናይትድ ታማኝ የሚባሉ መረጃዎችን በማጋራት የሚታወቅ ጋዜጠኛ ነው። እንደ ክሪስ ዊለር ዘገባ ከሆነ ማንቸስተር ዩናይትድ ለሩበን አሞሪም 12 ሚሊዮን ፓውንድ ደሞዝ በካሳ መልክ ይከፍላል ሲል እንግዲህ ትናንት ሀሳቡን ሰጥቷል ማለት ነው። ምክንያቱም አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ጋር የ2 አመት ኮንትራት ነው የተፈራረመው። አሁን ገና በኮንትራቱ የመጀመሪያ አመት ላይ ስለሆነ ዩናይትድ ሩበን አሞሪምን የሚያሰናብት ከሆነ 12 ሚሊዮን ፓውንድ በካሳ መልክ ይከፍላል ተብሎ እየተዘገበ ይገኛል ማለት ነው። እንዲሁም ደግሞ አሰልጣኝ ሩበን አሞሪም አሁን በማንቸስተር ዩናይትድ የመባረሩ ዜና ምንም እንኳን ከክለቡ ኃላፊዎች ድጋፍ ቢሰጠውም
የማንቸስተር ዩናይትድ ሌጀንዶች የማንቸስተር ዩናይትድ ግሎባል ፋን ቤዞች ስፔሻሊ ደግሞ በሶሻል ሚዲያ ላይ የሚንቀሳቀሰው ታዋቂው የማንቸስተር ዩናይትድ ግሎባል ፋን ቤዝ ዩቲዩብ ቻናል አለ ዩናይትድ ስታንድ የሚል እንግዲህ ማርክ ጎልድብሪጅ በሚባል ኮንተንት ክሬተር አማካኝነት ነው እንግዲህ ይሄ ዩቲዩብ ቻናል የሚንቀሳቀሰው ስፔሻሊ እዛ ዩቲዩብ ቻናል ላይ እንግዲህ እነ ፋብሪዚዮ ሮማኖ እነ እንግዲህ ሌሎችም የጋዜጠኞች በጣም እጅግ በጣም የምናምናቸው ጋዜጠኞች እዛ ዩቲዩብ ቻናል ላይ የገቡ እንግዲህ ሐሳባቸውን ይሰጣሉ ማለት ነው። ፋብሪዚዮ ሮማኖ በተደጋጋሚ ይጋበዛል። ዴቪድ ኦርንስቴን እንዲሁም ደግሞ እንደ ቤን ጃኮብስ አይሉ ጋዜጠኞች እንግዲህ ሐሳባቸውን ይሰጣሉ። እንግዲህ ትናንትና ዩናይትድ ስታንዶች በሰሩት ሰፋ ያለ ዘገባ አሁን በማንቸስተር ዩናይትድ ቤት እጅግ መርዛማ የሆነ ቶክሲክ የሆነ ካልቸር ስለተፈጠረ ይህንን ካልቸር አሰልጣኙ ከዚህ በኋላ መቀየር አይችልም። ዩናይትድ ያለው ብቸኛ አማራጭ አሰልጣኙን አሰናብቶ ለጊዜውም ቢሆን እንግዲህ እስከ አመቱ መጨረሻ ይህንን ቡድን ሊያድነው ሲዝኑን ሊያተርፍ የሚችል አሰልጣኝ መቅጠር ነው ያለበት በሚል እንግዲህ ሰፋ ያለ መረጃዎችን ለማጋራት ሞክረዋል ማለት ነው። አሁን አሰልጣኝ ሩበን አሞሪም የደጋፊውን እምነት አጥተዋል። እንግዲህ የማንቸስተር ዩናይትድ ሌጀንዶችን እምነት አጥተዋል። እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋቾችን እምነት በከፊል እንዳጡ እየተዘገበ ይገኛል። አሁንም ቢሆን ለአሰልጣኝ ሩበን አሞሪም መፋለም የሚፈልጉ የተወሰኑ ተጫዋቾች በማንቸስተር ዩናይትድ ስኳድ ውስጥ ይገኛሉ። ነገር ግን አብዛኞቹ ተጫዋቾች ኦልሞስት በግማሽ ደረጃ የሚጠጉ ተጫዋቾች በአሰልጣኙ ፍልስፍና ተስፋ እንደቆረጡና አሰልጣኙ እነኚህን ተጫዋቾች ይዘው ወደ ግሎሪ ዘመን ወይም ወደ ማንቸስተር ዩናይትድን ወደ ድል ዘመን ሊመራቸው እንደማይችል አምነዋል። ስፔሻሊ ደግሞ በአሰልጣኙ ግትር የሆነ የፍልስፍና አስተሳሰብ እጅግ በጣም የተበሳጩ ተጫዋቾች እንዳሉ እየተዘገበ ይገኛል ማለት ነው። ሌላው እንግዲህ አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ሩበን አሞሪምን ለማባረር ዲሲዥን ያደረገው ወይም የወሰነው ቀን አለ በሚል ዙሪያ ትራንስፈር ኒውስ ላይፎች ሰፋ ያለ መረጃ አጋርተዋል ማለት ነው። እንደ ትራንስፈር ኒውስ ላይፍ ዘገባ ከሆነ ማንቸስተር ዩናይትድ እንግዲህ ይህንን ዘገባ ትራንስፈር ኒውስ ላይፍ የሰራው ኢንዲ ካሊያ በመባል የሚታወቀው በኤክስ ገጹ ወይም ደግሞ በቀድሞ በትዊተር ገጹ ላይ እንግዲህ የሚታወቅ አንድ ጋዜጠኛ አለ። ይህ ጋዜጠኛ ስፔሻሊ በክረምቱ የዝውውር መስኮት የካርሎስ ባሌባን ዝውውር በተመለከተ እንግዲህ ዴቪድ ኦርንስቴን፣ ፋብሪዚዮ ሮማኖን፣ ቤን ጃኮብስን የመሳሰሉ እጅግ በጣም ኤክስፐርት የሆኑ ጋዜጠኞችን በመቅደብ የካርሎስ ባሌባን ዜና እንግዲህ ፈጠን እያለ መረጃዎችን ሲያጋራ የነበረና በዘንድሮ የዝውውር መስኮት እጅግ በጣም ታማኝ የሚባል የመረጃ እንግዲህ ተቋም ሆኖ ያገለገለ ጋዜጠኛ ነውና ይሄ ኢንዲ ካሊያ በመባል የሚጠራው ግለሰብ ትናንትና እንግዲህ ማንቸስተር ዩናይትድ ሩበን አሞሪምን ለማባረር በእርግጥ የወሰነው ወይም ደግሞ ዴት ያደረገው ቀን አለ። ያችን ቀን እንግዲህ እኔ መረጃውን ከማንቸስተር ዩናይትድ አካባቢ ከኢንሳይደሮች መረጃውን አግኝቼ ይህንን መረጃ ለማጋራት ችያለሁ ብሎ እንግዲህ ትናንትና አንድ ፖስት በማህበራዊ ሚዲያ ላይ ወይም በኤክስ ገጹ ላይ አጋርቶ ነበር። እንደ ኢንዲ ካሊያ ዘገባ ከሆነ ማንቸስተር ዩናይትድ ሩበን አሞሪምን ሊያባረር የወሰነው በኦክቶበር ወር እንግዲህ ኢንተርናሽናል ብሬክ በሚደረግበት ወቅት በዛ ወቅት ላይ ነው እንግዲህ ዩናይትድ ሩበን አሞሪምን ለማሰናበት ያቀደው የሚል መረጃ አጋርቷል ማለት ነው። እስከዛ ድረስ ግን ማንቸስተር ዩናይትድ ከቼልሲ ጋር ከብሬንትፎርድ ጋርና ከሌሎች የፕሪሚየር ሊግ ቡድኖች ጋር የሚያደርጋቸው 2-3 ጨዋታዎች ይኖራሉ ማለት ነው። እነዛ 2-3 ጨዋታዎች የሩበን አሞሪምን የወደፊት እጣ ፈንታ የሚወስኑ ጨዋታዎች ናቸው ሲል ኢንዲ ካሊያ የተባለው ግለሰብ መረጃውን አጋርቷል ማለት ነው። ስለዚህ እነኚህ 3 ጨዋታዎች ላይ ውጤቱ ተገምግሞ ማንቸስተር ዩናይትድ በኦክቶበር ወር እንግዲህ ኢንተርናሽናል ብሬክ በሚደረግበት በዛ ወቅት እንግዲህ የተለያዩ ተጫዋቾች የኢንተርናሽናል ጨዋታዎችን ሀገሮቻቸውን በመወከል ጨዋታዎችን ለማድረግ በሚሄዱባቸው በኦክቶበር ወር ጊዜ ማንቸስተር ዩናይትድ ሩበን አሞሪምን ሊያሰናብተው ዴት እንዳደረገ ይሄንን መረጃ ከኦልትራፎልድ አካባቢ አግኝቻለሁ ሲል ኢንዲ ካሊያ የተባለው ግለሰብ መረጃውን አጋርተዋል ማለት ነው። ይሄ ግለሰብ የካርሎስ ባሌባን ዜና እንግዲህ እነ ፋብሪዚዮ ሮማኖን እነ ቤን ጃኮብስ እነ ዴቪድ ኦርንስቴንን በመቅደም አስገራሚ መረጃዎችን ሲያጋራ የነበረና በዚህ የክረምት ዝውውር መስኮት በብዙ ደጋፊዎች ዘንድ ታማኝነትን ያተረፈ ጋዜጠኛ ነው ማለት ነው። ሌላው እንግዲህ ፉትቦል ኢንሳይደሮች እንደዘገቡት መረጃ ከሆነ ብሩኖ ፈርናንዴዝ አሁን በማንቸስተር ዩናይትድ በጣም ተስፋ እንደቆረጠ መረጃዎች ወጥተዋል ማለት ነው። ስለዚህ አሰልጣኝ ሩበን አሞሪም እና ቡድኑ በዘንድሮ የውድድር ዓመት የተሻለ ነገር ማሳየት የማይችሉ ከሆነ ብሩኖ ፈርናንዴዝ ወደ ሳውዲ ፕሮ ሊግ ለመሄድ እንግዲህ ሲያጤነው የነበረውን ሀሳቡን ድጋሚ ሪኮንሲደር በማድረግ እንግዲህ ወደ ሳውዲ ፕሮ ሊግ ለመሄድ ሊወስን ይችላል ሲል ትናንት ፉትቦል ኢንሳይደሮች አገኘ ነው ባሉት
ያሉት መረጃ መመልከት ችለናል ማለት ነው። እንደሚታወቀው ከሲቲው ጨዋታ በኋላ ብሩኖ ፈርናንዴዝ ከጋዜጠኞች ጋር ጥያቄ አድርጎ ነበር፣ ቃለ ምልልሶችን ለማድረግ ችሎ ነበር። በዛ የቃለ ምልልስ ወቅት ብሩኖ ፈርናንዴዝ በጣም ተስፋ የቆረጠ ሰው የሚናገረው ንግግር ነው የተናገረው። አንደኛ ለፎደን ላስቆጠረው ጎል እኔ ተጠያቂ አይደለሁም፣ ያ የኔ ኃላፊነት አይደለም፣ ያንን ማድረግ የሚችሉ መከላከል የሚችሉ ተከላካዮች ናቸው፣ የነሱ ኃላፊነት ነበር ሲል ራሱን እንግዲህ ከኃላፊነት ገሸሽ አድርጎ የዛ ጎል መቆጠር ኃላፊነቱ የኔ አይደለም በማለት ተከላካዮቹ ላይ ለማላከክ ሞክሯል። በሁለተኛ ደረጃ ደግሞ ከጋዜጠኞች ለቀረበለት ጥያቄ ማንቸስተር ዩናይትድ ባለፈው ታሪኩ የሚኖር ክለብ ነው፣ የባለፈውን ታሪክ ማውራትና ያለፈውን ታሪክ ማስታወስ ምንም የሚጠቅመን ነገር የለም፣ ዛሬን መቀየር እንችላለን፣ ዛሬን ተጫውተን ዛሬን ጥሩ ነገር ሰርተን ዛሬ ላይ ጥሩ ነገሮችን ማድረግ እንችላለን፣ ዛሬ ላይ ማተኮር አለብን ሲል በጣም በብስጭት አስተያየቱን ሰጥቷል ማለት ነው። ስለዚህ ከጋዜጠኞች ጋር በቀረበለት ጥያቄ የሰጠው አስተያየት ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ተስፋ የቆረጠ ሰው የሚሰጠውን አስተያየት ነው የሰጠው በመባል እንግዲህ የሰጠው አስተያየት እጅግ በጣም ትንታኔዎች እየተሰጡበት ይገኛሉ ማለት ነው። ስለዚህ ብሩኖ ፈርናንዴዝ አሁን በማንቸስተር ዩናይትድ ተስፋ ስለቆረጠ ወደ ሳውዲ ፕሮ ሊግ አልሄድም በማለት የወሰነው ውሳኔ ድጋሚ ሪኮንሲደር እያደረገው ይገኛል። ስለዚህ በጃንዋሪ ዝውውር መስኮት የሳውዲ ፕሮ ሊግ ክለቦችን ጥያቄ ተቀብሎ ጥሩ ፕሮፖዛሎችን ተቀብሎ እንግዲህ ዩናይትድን በመልቀቅ ሊሄድ የሚችልበት እድል እንዳለ እየተዘገበ ይገኛል ማለት ነው። ፉትቦል ኢንሳይደሮች ከኦልትራፎልድ አካባቢ አገኘ ነው ባሉት መረጃ መሰረት ብሩኖ ፈርናንዴዝ አሁን ፍራስትሬሽን ውስጥ ነው የሚገኘው። አንደኛ አሰልጣኝ ሩበን አሞሪም በሰጠው የዲፕ ሚድፊልደር ሮል እንግዲህ ደስተኛ አይደለም። ብሩኖ ፈርናንዴዝ በዛ ፖዚሽን ላይ ተጫውቶ አያውቅም። ነገር ግን አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴዝ የጥልቅ አማካይ ሚና በመስጠት ቡድኑ እንዲያገለግል ኃላፊነት ሰጥተውታል። ያ ቦታ ኮምፎርት አልሰጠውም፣ ምቾት አልሰጠውም። ተጫዋቹ ያለውን አቅምና ያለውን ችሎታ እንዳያሳይና ለዩናይትድ ያለውን ነገር እንዳያበረክት እንቅፋት ሆኖበታል። ብሩኖ ፈርናንዴዝ በባለፉት አመታት ላይ በማንቸስተር ዩናይትድ ቤት የ10 ቁጥር ሚናን ነው የግራ 10 ቁጥር ሚናን ይዞ የተጫወተ ተጫዋች ነው። ጎሎችን ያስቆጥራል፣ የጎል እድሎችን ይፈጥራል፣ አሲስቶችን ያደርጋል፣ ቻንሶችን ክሬት ያደርጋል። በዚህ እጅግ በጣም ስፔሻላይዝ ያደረገ ተጫዋች ነውና ይሄንን ሮሉን እንግዲህ ሌሎች ተጫዋቾች ናቸው አሁን ያንን ቦታ እየተጫወቱበት የሚገኙት። ሜሰን ማውንት እንግዲህ ከጉዳት ነጻ ከሆነ ያንን ቦታ ይዞ ይጫወታል። ሜሰን ማውንት ከሌለ ደግሞ ማቲያስ ኩኛ የዛ ቦታ ስፔሻሊስት የሆነ ተጫዋች ነው። ስለዚህ ብሩኖ ፈርናንዴዝ በአሰልጣኝ ሩበን አሞሪም አሁን የተሰጠውን የጥልቅ አማካይ ሚና አልወደደውም። በዛ ምክንያት እንግዲህ ከፍተኛ ፍራስትሬሽን እንደተሰማውና ቡድኑም ውጤት እያጣ ቀውሱ እንግዲህ ከቀን ወደ ቀን እየጨመረ በመምጣቱ ብሩኖ ፈርናንዴዝ ምናልባት በጃንዋሪ ዝውውር መስኮት የሳውዲ ፕሮ ሊግ ክለቦችን ጥያቄ በድጋሚ ሪኮንሲደር በማድረግ እንግዲህ ወደ ሳውዲ ፕሮ ሊግ ለመሄድ ሊያስብ ይችላል ሲል ፉትቦል ኢንሳይደሮች አገኘ ነው ያሉትን መረጃ አጋርተዋል ማለት ነው። ሌላው እንግዲህ የማንቸስተር ዩናይትድ ሌጀንደሪ ተጫዋች ፖል ስኮልስ እንግዲህ አሁን ፐንዲት ሆኖ እያገለገለ እንደሚገኝ ሁላችሁም ታውቃላችሁና ፖል ስኮልስ ከሲቲው ጨዋታ ወይም ከሲቲው ሽንፈት በኋላ ብሩኖ ፈርናንዴዝን እንዲሁም ደግሞ ማንቸስተር ዩናይትድን በተመለከተ ሰፋ ያለ አስተያየት ሰጥቷል ማለት ነው። አሰልጣኝ ሩበን አሞሪም ስራውን ማዳን ከፈለገ አንድ ነገር ብቻ ማድረግ ይጠበቅበታል። እሱም ብሩኖ ፈርናንዴዝን ወደ ቀድሞ ቦታው ወደ 10 ቁጥር ቦታው መመለስ መቻል አለበት። ያ የማይሆን ከሆነ ግን አሰልጣኝ ሩበን አሞሪም ዋጋ ይከፍላል፣ እንዲሁም ደግሞ ማንቸስተር ዩናይትድንም ዋጋ ያስከፍላል። ስራውን ማዳን ከፈለገ አንድ ውሳኔ ብቻ ነው ማድረግ የሚጠበቅበት፣ ብሩኖ ፈርናንዴዝን ወደ ቦታው መመለስ ነው፣ ወደ 10 ቁጥር መመለስና ብሩኖ ፈርናንዴዝ የተሰጠውን የጥልቅ አማካይነት ሚና ለሌሎች ተጫዋቾች መስጠት ነው፣ ለካስሚሮ እንዲሁም ደግሞ ለነ ሜኖ አይነት ተጫዋቾች ያንን ቦታ መስጠትና ብሩኖ ፈርናንዴዝ ባለፉት አመታት እጅግ በጣም ውጤታማ ወደሆነበት ጎሎችን ወደሚያስቆጥርበት፣ ቻንሶችን ክሬት ወደሚያደርግበት፣ አሲስቶችን ወደሚያደርግበት የተጋጣሚ ቡድን ላይ እንግዲህ ትሬትን ወይም አደጋን በሚፈጥርበትና በለመደው ቦታ በ10 ቁጥር ቦታ ላይ ሊያጫውተው ይገባል ሲል ፖል ስኮልስ አስተያየቱን ሰጥቷል ማለት ነው። ይሄንን የማያደርግ ከሆነ ግን አሰልጣኝ ሩበን አሞሪም ምናልባት በቅርቡ ከዩናይትድ ሊሰናበት ይችላል ሲል ፖል ስኮልስ አስተያየቱን ሰጥቷል ማለት ነው። ሌላው ኮስት ኦፍ ሳይድ የተባለው ድረገጽ ማንቸስተር ዩናይትድን በተመለከተ አንዳንድ መረጃዎችን ለማጋራት ሞክሯል ማለት ነው። አያክስ አምስተርዳም ውስጥ የሚጫወት አንድ የ17 አመት ታዳጊ ቤልጂየማዊ ተጫዋች አለ። ይሄ ተጫዋች እንግዲህ ጆርቲ ሞኪዮ የሚባል ተጫዋች ነው። ይህን ተጫዋች ለማስፈረም ማንቸስተር ዩናይትድ ከባርሰሎና፣ ከማንቸስተር ሲቲ፣ ከቸልሲና ከሪያል ማድሪድ ጋር ፉክክር ውስጥ እንደገባ እየተዘገበ ይገኛል። የማንቸስተር ዩናይትድ ስካውቶች ወይም መልማዮች ይህን ተጫዋች አያክስ አምስተርዳም ድረስ በመሄድ እየተከታተሉትና ስካውት እያደረጉት እንደሆነ ተዘግቧል። ይህን ተጫዋች ለማስፈረም የሚፈልገው ማንቸስተር ዩናይትድ
ብቻ አይደለም በተለይ ባርሰሎና እጅግ በጣም ከፍተኛ ግምት የተሰጠው ክለብ ነው። ማንቸስተር ሲቲ፣ ቼልሲና ሪያል ማድሪድም ተጫዋቹን በስካውቶቻቸው አማካኝነት እየመለመሉት ይገኛሉ ሲል ከአውት ኦፍ ሳይድ አገኘሁት ያለው መረጃ ትናንትና ለማጋራት ሞክሯል ማለት ነው። እንዲሁም ደግሞ ሰር ጂም ራትክሊፍ አሁን ላይ የጸና አቋም አላቸው ሲል ሜን የተባለው ጋዜጣ ለማንቸስተር ዩናይትድ እጅግ በጣም ቅርብ ነው ተብሎ የሚታመነው ጋዜጣ ማንቸስተር ኢቭኒንግ ኒውስ ዘግቧል ማለት ነው። እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ እንግዲህ አሰልጣኝ ሩበን አሞሪምን እንደሚወዱትና የማኔጅመንት መንገዱንም እንደሚያደንቁለት በአሰልጣኝ ሩበን አሞሪም የጸና እምነት እንዳላቸው የሚያስረዳ መረጃ ነው እንግዲህ የወጣው ማለት ነው። ስለዚህ አሰልጣኝ ሩበን አሞሪም አሁንም ቢሆን ከማንቸስተር ዩናይትዱ ባለሀብት ከሰር ጂም ራትክሊፍና ከማንቸስተር ዩናይትድ የበላይ አካላት ከነ ኦማር ቤራዳ ከነ ጄሰን ዊልኮክስ እንግዲህ በጣም ጽኑ እምነት ስለተጣለበት አሁንም ቢሆን የአሰልጣኝነት ወንበሩ ስጋት ላይ አይደለም ተብሎ እየተዘገበ ይገኛል። ነገር ግን የማንቸስተር ዩናይትድ ሌጀንዶች የማንቸስተር ዩናይትድ ግሎባል ፋን ቤዞች ስፔሻሊ ደግሞ ሶሻል ሚዲያ ላይ የሚንቀሳቀሰው የማንቸስተር ዩናይትድ ግሎባል ፋን ቤዝ እና እንዲሁም ደግሞ የእንግሊዝ ሚዲያዎች እንግዲህ አሰልጣኝ ሩበን አሞሪም የመባረሩ ዜና በጣም እየቀረበ እየመጣ ነው። እንደውም ማንቸስተር ዩናይትድ ገና ከወዲሁ እሱን የሚተኩትን አሰልጣኞች ውስጥ ለውስጥ እንግዲህ ሰርቻውት ማድረግ ጀምሯል፣ መፈለግ ጀምሯል የሚሉ መረጃዎች እየወጡ ይገኛሉ ማለት ነው። አሁን ባለው ሁኔታ አሰልጣኝ ሩበን አሞሪም ከባድ የመባረር ጫና ውስጥ ይገኛሉ። እሳቸውም ቢሆን በአጫወት መንገዳቸውና በፍልስፍናቸው እንደጸኑ ይገኛሉ። የተወሰኑ ለውጦችን አድርገው እንኳን የአጫወት መንገዳቸውን ወደ 4-3-3 ወይም ደግሞ ወደ 4-2-3-1 ፎርሜሽን ቀይረው ቢያንስ የተወሰነ ውጤት ለማምጣት እንኳን ምንም አይነት ፍቃደኝነት እየታየባቸው አይደለም። የኔ ሲስተም የማይሰራ ከሆነ ፍልስፍናዬ እዚህ ቡድን ላይ የማይሰራ ከሆነ ዩናይትድን ለቅቄ እሄዳለሁ እንጂ በፍጹም ከሀሳቤና ከፍልስፍናዬ ዝንፍ አልልም በማለት እንግዲህ አቋም መያዛቸው ይታወቃል ማለት ነው። አሰልጣኝ ሩበን አሞሪም ይሄ አቋማቸው ውጤታማ ያደርጋቸዋል ወይስ ከዩናይትድ የመባረራቸውን ዜና ያፈጥነዋል የሚለው እንግዲህ በቀጣይ ጨዋታዎች ላይ የሚወሰኑ ይሆናል ማለት ነው። ስለዚህ የፊታችን ዊኬንድ ላይ ማንቸስተር ዩናይትድ በኦልድ ትራፎርድ ቼልሲን ያስተናግዳል። በቀጣዩ ሳምንት ላይ ከብሬንትፎርድ ጋር ይጫወታል። ስለዚህ የማንቸስተር ዩናይትድ ቀጣዮቹ ሁለት የፕሪሚየር ሊግ ጨዋታዎች የአሰልጣኝ ሩበን አሞሪምን የወደፊት እጣ ፈንታ የሚወስኑ ናቸው ተብሎ እየተዘገበ ይገኛል ማለት ነው። ውድ አድማጮቼ ለዛሬ የነበሩኝ አጫጭር ስፖርታዊ መረጃዎች እነዚህን ይመስላሉ። በሚቀጥለው ቀን ዩናይትድን በተመለከተ የወጡ አፕዴት ዜናዎች ካሉ ፈጠን ብዬ በብሬኪንግ ኒውስ መልክ ወደ እናንተ ይዤ የምመጣ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። በሚቀጥለው ቀን እስክንገናኝ ሰላም ሁኑ። ባባይ